አፍሪን ፍሬሽ ነሽ ነው ጦጣ ነሽ ወይ? ኧረ ሰው ነኝ። በቃሽ እንደሱ ከሆነ አይነጨፍ ለምን አስማት ላሳይ ልበል? አቀባበል ላረግልህ ነው። ለሁሉም ፍሬሽ ተማሪ የሚደረግ ነው። አብሽራ አትፍራ። አረ ብሩ አይነን ጨፍልቀ በማጀራት ልታወጣው ነው እንዴ? ላላርገ ጨፍን አባት ነግቷል። ተነስ። ምን አይነት ነው? ሃይ ሃይ ተዋውቁ ጓደኛዬ ቬሮን አብራም ይባላል። ምግብ አዘዝክ? አዎ አንድ ፍርፍር አዝዣለሁ። አይ በቃ ይምጣና እሱን እየበላ ሌላ እናዛለንሽ። ስለዚህ ታጥቢ ልምጣኔ። አንደኛም በልታ አትታጠብም እንዳን እንዴት ነው ግቢውን ለመድከው? አዎ ምንም አይልም እየለመድኩ። አይዞኝ ጣጣ የለውም። እሺ ከዚህ በኋላ ጀለሳ ማቾች ስለሆነ አይደለም ትምህርት ቤቱን ከፈለክ ትምህርት ሚኒስቴሩን እንዳናላምዳለን። እሺ ናገዋል። እሺ ቴንክ ዩ። እኛ እንታጠብም እንዴት አዳጃችን? እኔ ቤት ታጥቤ ነው የወጣሁት። ምንድነው እኔ ልታጠብ ወይስ? ምን አንድ ትልጠብ ነው ያላለልኝ? እውነት እንት አሪፍ ነው። በጣም ፍርፍር ያዘው ማን ነው? ናንተ እዚህ ጋር ደሞ ይሄን ሰጠው ሎራ ተጠባለበት አንዴ ወጫ ነው። እሺ ደሞቺን ሰጠው ብሎ ራት እንዳይከለክለን አንዴ ለጋድ ምስጋና ሜሴጅ ሴንድ እናድርግለት። አሜን። የስ ነገስ ካነገስኩ እስከዚህ ዛሬ አይሰራምሽ? ማን ሰራም ከሆነ ማይሰራ የወጅን አስቀምጦሽ እንዴ አንተ አትበላም እንዴ? አይበላም እሱ ነግሷል። አንተ ብላ። መንገስ ደግሞ ምን ማለት ነው? ይኸውልህ መንገስ ማለት አንድ ሰው ምግብ እየበላ ውሃ ፉት ካላለ በኢየሱስ ጉርሻ ወይ ደግሞ ብርጭቆን አንስቶ ካላስቀመጠ እንዴት አነግሷለህ ማለት ነው። እዲ በርተታል። እኔም እኮ ትመቸኛል ማለቴ ወድጃለሁ። ቹቹ ታስረ ምን ለምን ምን አድርጎ ነው የታሰረው? ትናንትና ሰክሮ ከአንድ ልጅ ጋር ተጣልቶ እና ልጁን የፊት ጥርስ አውልቆታል። ፖሊሱን በዛው ስለምናውቀው ክስ ሳይመሰረት በፊት ጉዳዩን በሽምግልና ይዘን ቹቹን ነፃ እንድናወጣው ነግሮኛል። ግን 80,000 ብር ሙሉ ከየት ነው የማመጣው? ከየትስ ነው የሚገኘው? አይዞሽ እንደምንም ቢሆን እንፈላልጋለን። ክሱን በሽምግልና ካላስቀረ ነው 5 ወይም 6 ዓመት ነው የሚፈረድበት። እኔ ደግሞ ቹቹ ታስሮ በህይወት መኖር አልችልም።